ነጥቧን አንዴ እንጫንና ዴስክቶፕ ሳይት እናደርጋለን። ዴስክቶፕ ሳይት ስልኬን ወደ ጎን አድርጌ ያሳያችኋለሁኝ ያለበለዚያ ብዙም ስለማይታይ ማለት ነው። ወደ ጎን አድርጌ ያሳያችኋለሁኝ። ፕሮፋይላችን ላይ አንዴ እንጫናለን። ዩቲዩብ ስቱዲዮ የምትለዋን ግን በደንብ መጫን አለብን ኦፕሽን እስኪያመጣልን ድረስ ማለት ነው። ያለበለዚያ ስልካችን ላይ ወዳለው ዩቲዩብ ስቱዲዮ ይወስደናል። ኦፕን ኒው ታብ ኢን ግሩፕ የሚለውን የመጀመሪያውን እንመርጣለን። እሱን ስንጫን ከስር ሁለት ዩቲዩብ ያመጣልናል። ኤክስ የሌለበትን አንዴ እንጫናለን። ወደ ጉግል ክሮም ዩቲዩብ ስቱዲዮ ቀጥታ ይወስደናል ማለት ነው። ስልካችን ላይ ወዳለው ዩቲዩብ ስቱዲዮ አይወስደንም። እዚህ ስር ወዳሉት ምልክቶች ስንመጣ የሴቲንግ ምልክት አለች። ትንሽዬ የሴቲንግ ምልክት አለች። እሷን አንዴ እንጫናታለን። ወደ ሴቲንግ ገብተን ለማስተካከል ማለት ነው። ትንሽዬ የሴቲንግ ምልክት አለች። እሷን እንጫንና ወደ ሴቲንግ እንገባለን ማለት ነው። ሴቲንግ ብሎ ጀነራል ቻናል አፕሎድ ፐርሚሽን ኮሚኒቲ ብሎ ያመጣልናል። ጀነራል ላይ እንግዲህ የሂሳብ ክፍያውን ለመቀየር ነው። በዶላር ይሁን በብር ይሁን ቻናል የሚለውን እንጫንና የዩቲዩብ ቻናላችንን ሴቲንግ እናስተካክላለን ማለት ነው። ቻናል ፊት ለፊት ቤዚክ ኢንፎ አለ፣ አድቫንስ አለ፣ ፊውቸር አለ። ቤዚክ ኢንፎ ፊት ለፊት ካንትሪ መምረጥ እንችላለን፣ ሀገር መሙላት እንችላለን። እንዲሁም ኪወርድ ከዩቲዩባችን ጋር የሚቀራረብ ቃላቶችን መምረጥ እንችላለን። እዚህ ጋር ሀገር እንዲሁም ኪወርዶችን መምረጥ እንችላለን። የዩቲዩብ ቻናላችን ስም እንዲሁም የሚቀራረብ ቃላቶችን እዚህ ጋር የተለያየ ነገር መጻፍ እንችላለን። አድቫንስ ስር እንግባ። ዋናው እዚህ ጋር ነው። አድቫንስ ስር ስንገባ ቻናሉ ለህፃናት የሚሰራ ነው ወይስ ለአዋቂ ብሎ ይጠይቀናል። ቻናሉ የአዋቂ ነው ወይስ ለህፃናት ነው ይለናል። የስ ካልን ለህፃናት ብቻ ነው ቪዲዮ አፕሎድ የምናደርገው ማለት ነው። ኖው ላይ መሆን አለበት። የስ ከሆነ ሁሌም ኮሜንት ዝግ ይሆናል። ኖ ሴዝ ዚስ ቻናል አስ ኖት ሜድ ፎር ኪድስ። የግድ ኖን መምረጥ አለብን ማለት ነው። የህፃናት ቪዲዮ ማንሰራ ከሆነ ኖ ላይ አድርገን ነው ቪዲዮ አፕሎድ ማድረግም ያለብን። ትንሽ ወደታች ስንሄድ ካፕሽን አለ። እንዲሁም ሰብስክራይብ ካውንታችንን ለመደበቅ ከሰብስክራይብ ቁጥራችንን እንዳይታይ ለማድረግ የተለያዩ ነገሮች አሉ። እዚህ ጋር ግን ወሳኙ ኖው ላይ ማድረጋችን ነው። ወደ ኋላ ተመልሰን አፕሎድ ዲፊውልት ስር ቤዚክ ኢንፎ እና አድቫንስ አለ። እዛም አድቫንስ ስር ገብተንም ቼክ ማድረግ አለብን። አድቫንስን በመጫን ማለት ነው። እዚህ ጋር አለው አውቶማቲክ ካፕቸር ራይት መሆን አለበት። ቻናላችን ስለምን እንደሆነ ካታጎሪ መምረጥ፣ እንዲሁም ቪዲዮ ላንጉዌጅ በምን ላንጉዌጅ እንደ ቪዲዮ እንደምንለጥፍ፣ ኮሜንት እዚህ ጋር አለው ኦል ኮሜንት መሆን አለበት። አለው ኦል ኮሜንት የሚለው ላይ መሆን አለበት የሙሉ ቻናላችን። ዲፊውልት ስር አፕሎድ ዲፊውልት ስር አድቫንስ ሴቲንግ ኮሜንትስ ሾው ሃው ማኒ ቪውወርስ ላይክ ዚስ ቪዲዮ የሚለውም ራይት መሆን አለበት። ስንት ሰው ላይክ እንዳደረገ እንዲታይ ማለት ነው። በመቀጠል ፐርሚሽን ነው ያለው። ኢሜይላችንን ያሳየናል። ኮሚኒቲ ስር መግባት አለብን። አሁንም አውቶሜትድ ፊልተር እና ዲፊውልት አለ። ዲፊውልት ስርም ኮሜንት አለው ኦል ኮሜንት የሚለው ላይ መሆን አለበት። አለው ኦል ኮሜንት እሱም እንደዛ መሆን አለበት። ከዛ በኋላ ሴቭን እንጫናለን። ሁሉንም ካስተካከለን በኋላ ማለት ነው። በቀላሉ የዩቲዩብ ቻናላችንን ሴቲንግ በዚህ መልኩ ማስተካከል እንችላለን። ያልገባችሁ ነገር ካለ ኮሜንት ስር መጠየቅ ትችላላችሁ። በሚቀጥለው ትምህርት እስክንገናኝ ድረስ በያላችሁበት ሰላም ሁኑ።